በጣም ይገርመኛል። ቅዱስ ጳውሎስ መሬትን ሁሉ አስተምሮ ጨርሶ በረዶ ሀገር ውስጥ ሁሉ ገብቶ በረዶ ውስጥ እግዚአብሔር የፈጠረው ፍጥረት ካለ ላስተምር ብሎ የገባ ነው። እግዚአብሔር ተገልጦ ወዳጄ ጳውሎስ ዓለምን ሁሉ በቃሌ ጣይ ማረሰረስከው፣ ከዚህ በኋላ ሀገር የለም ተመለስ ብሎ እግዚአብሔር ያናገረው ምርጥ ዕቃ ነው ቅዱስ ጳውሎስ። ስለዚህ ተመልከቱ፣ እሱ ምን አደረገ መሰላችሁ? አንድ ሀገር ይቺ ልዋሪቆን የምትባለው ሀገር በአጥር የታጠረች ናት። አጥሩ ላይ ክታብ አለ። ታውቃላችሁ፣ እንደዚህ ስዕል ነገር እንደዚህ የህንድ ቤት አይታችኋል። እንደዚህ ዝም ብሎ ንድፍ ጌጣጌጥ ምናምን ይወዳሉ። እና እንደዛ አጥሩ ላይ ክታብ አድርገውበታል። ምን መሰላችሁ? እንግዳ ሰው ሲመጣ ይጮሃል ያ ክታብ። አሁን ይሄ እንግዲህ ሊያናድዳችሁ ይችላል፣ እውነቴን ማለት ነው። ግን ልንገራችሁ፣ ለምሳሌ ሰው ጠጋ ሲለው መኪና አይጮህም? አላርሙ አይጮህም? የእናንተ መኪና እንኳን ይጮሃል ማለት ነው። እና እዚያ ክታብ ላይ ሰይጣን አድሮ እንግዳ ሰው ከመጣ ተመልከቱ፣ እንግዳ ሰው መጥቷል ወጣችሁ ግደሉት ብሎ ይጮሃል። ማን? አጥሩ ላይ የተሰቀለው አሸንጉሊት ማለት ነው። ከዚያ ተመልከቱ፣ ቅዱስ ጳውሎስ ወደዚያ ሀገር ሲደርስ ባህሩን ተሻግሮ በሩ ጋር ሲደርስ እሪ ያለ አሸንጉሊት የክርስቶስ ደቀ መዝሙር መጥቶላችኋል፣ እንግዳ ሃይማኖት ይዞ ወጣችሁ ግደሉት አለ። የዚያን ቀን ደግሞ ለጣዖት መስዋዕት ሊያቀርቡ አደባባይ የተሰበሰቡበት ቀን ነበር። እስኪ በሉ እባብ የሚፈራት በሉ በትር ማናት? ማንን ይዞ ነው የተሰደደው? በሉ ንገሩኝ እንጂ የትም ሂዱ፣ ማን ብቻ ከኛ ጋር ትኖር? በሉ እንጂ ሁሉም ሰው ተሰብስቦ ቅዱስ ጳውሎስን ለመግደል ወጣ። ቅዱስ ጳውሎስ ፈርቶ ከቀበሮ ጉድጓድ ገባ። በጣም ነው የሚገርም። ሊገሉ የሁሉ ሰውማ ቢመጣ እንግዲህ ቲማቲም ሊያረጉት ሁሉ ይችላል አይደል? እንግዲህ ትንሽ አደረሳቸው። ከዛ እዛ ቀበሮ ውስጥ ጉድጓድ ውስጥ ገብቶ ደግሞ የሚበላ ደግሞ አላዘም፣ ራበው። እንግዲህ አሁን እኛ ምንድነው የምንል? በተለይ አንድ ቤተክርስቲያን ብቻችንን አሰርተን ከተቸገረን ከራበን አረዳያ ይገርማል። ይሄን ቤተክርስቲያን ነበር ያሰራሁት ለኔ ያልሆነ እግዚአብሔር ይኸው ደሃ ነኝ ዛሬ በቃ ሰጥቼ ነው የሚል ሰው። ለእግዚአብሔር ስትሆኑ መከራ አይንካኝ አትበሉ ነው። ቅዱስ ጳውሎስ የእግዚአብሔር ደቀ መዝሙር ነው። አንድ ቀን እንጀራ ውሃ የሚያጠጣው ከዋሻው ብቅ ሲል አጥሩ ይጮሃል፣ ሰዎቹ ይወጣሉ። ከዚያ በኋላ እዚያው ተደብቆ ራቡን ምሳውንም ሳይበላ እራቱንም ሳይበላ ጾሙን አደረ። ቅዱስ ጳውሎስ አለቀሰ። የክርስቶስ መሆናችን እንዳንራብ አይደለም የሚያደርገን፣ እግዚአብሔርን እንዳንራብ ነው የሚያደርገን። የክርስቶስ መሆናችን ልብስ እንድንለብስ አይደለም የሚያደርገን። በዚህ ዓለም ተራቁተንም ቢሆን ልጅነትን እንዳናጣ ነው ምልክቱ እሱ ነው። ሰማያዊ ነገር በምድራዊ ነገር አንፈልገው። ሰማያዊ ነገር ለማግኘት ምድራዊ ነገር ነው እኛ ካሳ ያደረግን ያለነው። ስለዚህ ቅዱስ ጳውሎስ የእግዚአብሔር ሆኖ ተራበ። አንድ ቀን አደረ። ጠዋት እወጣለሁ ቢላውንም እሪ ያሸንጉሊት ተመልሶ ዋለ። ጦሙን ማለት ነው። አለቀሰው። በሶስተኛው ቀን እመቤታችን መጣችና አንተ ልጅ መምህር ያደረገ ቀበሮ ጉድጓድ ገብተህ ልትቀመጥ ነው? ተነሳና ውጣ እንጂ አለችው። ይገሉኛል እኮ ሰዎቹ፣ አጥሩ እየጮኸ መስሎኛል አላት። ሰዎቹም ይገሉኛል፣ ጭንቅ ነው፣ እንዴት ነው የምወጣ አላት። ዝም ብለህ ውጣ። ድሮንስ አንተ ብቻህን መቼ ታውቃለህ አለችው። እየሰማችሁ ነው አይደል? በሉ እንጂ በደምብ ድሮንስ በሉ ብቻህን መቼ ሆንልሃል? ስለኔ ትጠላለህ፣ ትራባለህ፣ ትሰደዳለህ ብሎ አይደል? ውጣ አለችው። አይ እመቤቴ አይሆንም ይገሉኛል አላት። ዝም ብለህ ውጣ አለችው። ከዛ ወጣ። እመቤታችንን ተስፋ አድርጎ ማለት ነው። ሲወጣ ተመልከቱ፣ ባህሩ ሲወጣ እሱ አሸንጉሊቱ ሲጮህ በሶስተኛው ቀን ከተማ ውስጥ የተሰበሰበው ሰራዊትና ሰው ቅዱስ ጳውሎስን አንድ ሰው ለመግደል ወጣ። 1000 ሰው ወጣ ይላል። ስንት ሰው? ይሄ ሁላችሁ ተራ ሰው እንዳይመስላችሁ፣ ጦረኛ፣ ጦር የያዘ መሳሪያ የታጠቀ በፈጣን መርከብ የሚሮጥ ሰው ነው። ለአንድ ምስኪን ለክርስቶስ ሐዋርያ ለጳውሎስ ያውላ ሰው ወጣ። ከዛ ቅዱስ ጳውሎስን እመቤታችን አረ እመቤቴ ጭንቅ ነው መጡ እኮ አላት። ሲላት ምን አለችው? ዝም ብለው አሁን በእጅህ እንደዚህ ፍና አድርገህ በክርስቶስ ስም እያልክ ርጫቸው አለችው። እንደው እኮ ይገርማል። በማን ስም? እሱ ደግሞ በአብ በወልድ በመንፈስ ቅዱስ ስም እያለ ሰዎቹን ይረጭ ጀመር። የሚመጡትን ሰዎች ሲረጫቸው 1000
ሰራዊት በቅዱስ ጳውሎስ ውሃ ተመልከቱ አምነው ዳር ሲደርሱ ቅዱስ ጳውሎስ ጋር የእግዚአብሔር ሰው ጳውሎስ ሰው የሆነውን አምላክ የእግዚአብሔር አብ ልጅን የምትሰብክ እንደምን አደርክ አሉት። ተመልከቱ በሉ እስኪ የእግዚአብሔር ሰባኪ ጳውሎስ በሉ። የማን ልጅ የምትሰብክ ጳውሎስ? ቆይ የማን ልጅ የምትሰብክ በሉ እንጂ ንገሩኝ። የእግዚአብሔር ልጅ ማን አስተማራቸው? ተመልከቱ ድንግል ማርያም አብራው ነበረች። ቅዱስ ጳውሎስ ግን ቀና ሲል የለችም፣ አላያትም፣ ተሰውራለች። ሌሎቹ ሰዎች ግን በደመና ሆና ተመልከቱ ስትባርካቸውና ህሊናቸውን ስታበራ የቅዱስ ጳውሎስ የሶስቱ ቀን ረሃብና መከራ ስንት ሰው አሳመነ? 1000 ወታደሮችን አሳመነ። ጦር የያዙትን ሰዎች በድንግል ማርያም በአማናዊት በትር በድንግል ማርያም ማርኮ የእግዚአብሔር ልጆች አደረጋቸው። ክብር ለድንግል ማርያም ይሁንልን በእውነቱ ማለት ነው። ከዚያ ተመልከቱ ቆይ አንድ ጊዜ ቆይ